ሰላም ጤና ይስጥልን ውድ የቻናላችን ተማሪዎቻችን ቤተሰቦች እንደምን አላችሁልን? እኛ ደህና ነን። ክፍሉ ይስፋ። እንደምን ቆያችሁ? እንደምን አላችሁልን? ይህ ኤትፎል አካዳሚ ነው። እንዴት ቆያችሁልን? ስራ፣ ህይወት፣ ጤና እንዴት ይዟችኋል? በያላችሁበት ሰላማችሁ ይብዛ። በያላችሁበት የፈጣሪ ጸጋ የፈጣሪ ሰላም ከእናንተ ጋር ይሁን። ብርታቱን ይስጣችሁ፣ ጽናቱን ይስጣችሁ፣ ትዕግስቱን ይስጣችሁ፣ አእምሯችሁን ክፍት ያድርግላችሁ፣ ልባችሁን ደግሞ ቻይ ሁኑ፣ ህሊናችሁን ደግሞ ሁልጊዜ መልካም ያድርገው እላለሁ። ጌታ መልካም ያድርግላችሁ፣ ሁሉንም ያሰባችሁት ሁሉ ይፈጸም እላለሁ። ተማሪዎቻችን እንደምን አላችሁልን? እንግዲህ እኛ አማርኛ በመላው ዓለም የሚገኙ ተማሪዎችን በኦንላይን እያስተማርን እንገኛለን። አማርኛ ትንሽ የሚከብዳችሁ ጨርሳችሁ የሚከብዳችሁም ከመጀመሪያው ጀምራችሁ በምትፈልጉበት ጊዜ በኦንላይን እናስተምራችኋለን። እጅግ ደስ ይላችኋል። በአጭር ጊዜም አማርኛን አቀላጥፋችሁ መናገር ትችላላችሁ። ስለዚህ አማርኛ መማር የምትፈልጉ ልጆች ካላችሁ በውስጥ መስመር አናግሩኝ በ0930 2451 41 በኢሞ ወይ ደግሞ በዋትሳፕ ወይ ደግሞ በቴሌግራም ስልኬን ሴቭ አድርጋችሁ ሃይ በሉኝ። እዛ ጋር መመዝገብ ትችላላችሁ። ቦታ ሳይሞላባችሁ አሁኑኑ ተማሩ። ክረምቱን መማር ትችላላችሁ። ቅናሽ አለው። እጅግ እንወዳችኋለን፣ እናከብራችኋለን ተማሪዎቻችን። ለእናንተ ለውጥ ለእናንተ ትጋት እኛም እንጥራለን። እናንተም አንብባችሁ ህይወታችሁን ቀይራችሁ ዓለምን ቃኝታችሁ ሚስጥሮቹ ሁሉ ዳሳችሁ ህይወታችሁን የምታጣጥሙበት ጊዜ እንዲሆንላችሁ ከልቤ ይመኛለሁ። ስለዚህ አማርኛ መማር እንግሊዘኛም ከፈለጋችሁ አሉ እናስተምራችኋለን። መደወል ትችላላችሁ። ተማሩ፣ ተለወጡ፣ ጊዜያችሁን ተጠቀሙ። ለትምህርት ቀጠሮ አትስጡ፣ ለስራ ቀጠሮ አትስጡ እላችኋለሁ። በየትኛውም ቦታ ሆናችሁ መማር የምትፈልጉ ደውሉልኝ፣ አትፍሩ። ከየትኛውም የእድሜ ክልል ጀምራችሁ መማር ትችላላችሁ። እኛ ስንት ዓመት የተማርነውን እውቀት 12 ዓመት የተማርነውን ከ12 ዓመት በላይ የተማርነውን እውቀት ነው እዚህ እናንተን በ3 በ4 በ5 ወር ብቁ ለማድረግ የመጣ ነው። ተማሪዎቻችን ይመሰክሩልናል። ስለዚህ እናንተም ደውሉና ተማሩ። ዩቲዩብን መከታተል ትችላላችሁ። በቀን በምትፈልጉበት ሰዓት ከፍታችሁ ሰብስክራይብ አድርጋችሁ አጥኑ፣ ተማሩ። ዩቲዩብ ላይ ራሱ ብዙ ያግዛችኋል። አንድ ቪዲዮ 3 4 5 6 ደጋግማችሁ ራሱ ብታዩት በጣም ያግዛችኋል። ምክንያቱም እኔ የምሰራላችሁ ቪዲዮ ተረጋግቼ ነው የምሰራላችሁ። ለጀማሪ በሚሆን መልኩ ነው የምሰራው። እንዲገባችሁ ብዙ ጥረት አደርጋለሁ። ስለዚህ እናንተ ምንም ተስፋ መቁረጥ አይጠበቅባችሁም። ሁሉም ነገር ለበጎ ነው። ፈጣሪያችሁን ጌታችሁን ይዛችሁ ከፊት አስቀድማችሁ ተማሩ። በሁሉም ነገር እምነት ይኖራችሁ። ሁሉም ነገር በጊዜው ይሆናል፣ ይሳካል። በሂደት ሁሉም ነገር ጥሩ ይሆናል። ስለዚህ ተማሩ። የትኛውም ቦታ የትኛውም ምንም ሳይገድባችሁ አማርኛ ብቻ ማወቅ የምትፈልጉ ልባችሁን ንጹህ አድርጋችሁ ቀና ሆናችሁ ተማሩ። እኛ በጣም እናግዛችኋለን፣ በምንችለው አቅም እንረዳችኋለን። ምንም ቀላል ነው። በጣም አትማሩ፣ ትምህርት ምን ይሰራል አይጠቅማችሁም የሚሏችሁን ሰዎች ጓደኞቻችሁ እንደዚህ የሚሏችሁን ሰዎች አትስሟቸው። ምቀኞች ናቸው፣ ጥሩ አይደሉም። እንደዚህ አይነት ሰዎች ውስጣቸው ጥሩ ያልሆኑ ሰዎች ናቸው እንደዚህ። ምክንያቱም መማር ማንበብ ማወቅ በጣም ጥቅም ይሰጣችኋል። አስባችሁታል? አማርኛ አንብባችሁ መጽሐፍ ቅዱስን በትክክል ስታነቡ እንግሊዝኛ ፊደሎችን አውቃችሁ በትክክል ስታነቡ ከዛ ዓለምን ሁሉን ነገር ስትዳስሱ በየትኛውም ቦታ ሄዳችሁ አቅጣጫ ለማወቅ ምግብ ቤት ለመብላት ባንክ ቤት ለመሄድ ቴሌ የትኛውም ቦታ ብትሄዱ ግዴታ አማርኛ ማወቅ አለባችሁ። ቢያንስ በየትኛውም ቦታ ሆናችሁ አማርኛም እንግሊዝኛም መማር የምትፈልጉ ደውሉልን። እጅግ በጣም ወደናችሁ ነው የምናስተምራችሁ።
ተቀየሩ እንላለን። ተማሩ፣ ተለወጡ፣ አትስነፉ፣ ጊዜውን ዋጁ፣ አሁኑኑ ደውሉ። በ0930 245141 በኢሞ ወይ በዋትሳፕ በቴሌግራም ስልኬን ሴቭ አድርጋችሁ ደውላችሁ ተማሩ፣ ተለወጡ። ተስፋ እንዳቆርጡ፣ መቼም ተስፋ እንዳቆርጡ። ያላችሁን ሰዓት አጣባችሁ፣ ካላችሁ ሰዓት ላይ አጣባችሁ። ቢያንስ ዛሬን አንድ ፊደል ካወቃችሁ ነገ ሌላ ፊደል አውቃችሁ መቀየር ትችላላችሁ ማለት ነው። በጣም አበዛውባችሁ። ወደ ቪዲዮ ልሂድላችሁ። አመሰግናለሁ። ይህን ቪዲዮ ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እጅግ እወዳችኋለሁ። ወደ ቪዲዮ ልሂድ። እቺ እናት እንግዲህ ዛሬ መጽሐፍ ቅዱስ አንዳንድ ጥቅሶችን ያመጣሁላችሁ በጣም ደስ የሚል ቃል ነው። ተከታተሉኝ እስከ መጨረሻው። ኦኬ። እቺ ፊደል ማናት? እናት። ኦኬ። እቺ እናት ማለት የአ ስድስተኛ ዘር ናት። ሶ አ ኡ ኢ አ ኤ እ ስትሉ ታገኟታላችሁ። እዚህ ጋር መጻፍ ትችላላችሁ። በደብተራችሁ ጻፉት። እችን አሁን አንድ የማነብላችሁ ሙሉ በደብተር ጽፏት አላችሁ። ሶ በሌላ ቀን ትለማመዱታላችሁ ማለት ነው። ስትጻፍ እንደዚህ ናት። ከላይ ዝግዛግ አላት። ኖርማል ሁለት እግር ከታች ማለት ነው። ሶ ይች ናት። እችኛዋ ደግሞ ግ ናት። ግ ማለት ደግሞ የገ ስድስተኛ ዘር ናት። ገ ጉ ጊ ጋ ጌ ግ። እች ደግሞ ዚ ናት። የዘ ሶስተኛ ዘር ናት። ዘ ዙ ዚ። እቺ አ ናት። አ ደግሞ ያው የመጀመሪያዋ ናት። እች ብ ናት። ብ ደግሞ የበ ስድስተኛ ዘር ናት። በ ቡ ቢ ባ ቤ ብ። ብ ማለት እች ናት። እች ቅጥያዋ በግራ በኩል ነው ያለች ማለት ነው። እችኛዋ ሄ ናት። ሄ ሐመርኳ ሄ። ሄ ቀለበት አላት በስተቀኝ በኩል ካለው እግሯ ላይ። ሶ እች ር ናት። ስለዚህ እች እናት፣ ከዛ ግ፣ ከዛ ዚ፣ ከዛ አ፣ ከዛ ብ፣ ከዛች ሄ ናት፣ ከዛች ር ናት። ሶ እግዚአብሔር ነው የሚለው ማለት ነው። እግዚአብሔር ይላል። እግዚአብሔር። ቀጣይች ፍ ናት። ኦኬ። ፍ ናት። ፈ ፉ ፊ ፋ ፌ ፍ። ፍ ናት። እች ደግሞ ቅ ናት። ቅ ማለት የቀ ስንተኛ ዘር ናት? ስድስተኛ ዘር ናት። ሶ ቀ ቁ ቂ ቃ ቄ ቅ ቅ ናት ማለት ነው። አያችሁ ከዚህ ከአንገቷ ትንሽዬ ወደ ላይ፣ ከዛ ጋደም፣ ከዛ ኖርማል ቀጥ ታደርጉና ከላይ ከሆዷ ላይ እችን መስራት ማለት ነው። ኦኬ። ሶች ር ናት። ሶ እግዚአብሔር፣ እግዚአብሔር ፍቅር። እችነ ናት። እች ደግሞ ነው። ኦኬ። እግዚአብሔር ፍቅር ነው ይላል። ቀጣይች ሁ ናት። ሀ ሁ ሂ ሃ ሄ ህ ሆ ሁ ናት። እች ደግሞ ል ናት። ለሉ ሊ ላ ሌ ል ል ናት። እች ጊ ናት። ገጉ ጊ ጊ ናት። እች ዜ ናት። ዘዙ ዚ ዛ ዜ። እች ደግሞ ም ናት። መሙ ሜ ማ ሜ ም። ሶ ሁልጊዜም ነው። ሁልጊዜም። እች ታ ናት። እች ማ ናት። እች ኝ። ታማኝ፣ ታማኝ፣ ታማኝ። ኦኬ። እግዚአብሔር ፍቅር ነው፣ ሁልጊዜም ታማኝ ይላል። አያችሁት? እግዚአብሔር ፍቅር ነው። ኦኬ። እግዚአብሔር የመጀመሪያው እግዚአብሔር ፍቅር ነው። ነው። እግዚአብሔር ፍቅር ነው። ሁልጊዜም፣ ሁልጊዜም ታማኝ፣ 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 ታማኝ። በደንብ አንቡት። እግዚአብሔር ፍቅር ነው። ሁልጊዜም ታማኝ። አሁን ልጠይቃችሁ እናንተን፣ ይሄኛው ምን ይላል? እግዚአብሔር፣ ቀጣይ ይሄኛው ፍቅር፣ ከዛ ነው፣ ከዛ ሁልጊዜም፣ ከዛ ታማኝ። ጎበዞች። ቀጣይ እቺ ኢ ናት። ኢ ናት። እቺ የ ናት። እቺ ደግሞ ሱ፣ ከዛ ስ ናት። ሶ ኢየሱስ፣ ኢየሱስ፣ ኢየሱስ። እቺ ክ ናት። እቺ ኤ ማለት እንግዲህ የአ ሶስተኛ ዘር ናት። መዳፍ አላት ማለት ነው። እቺ ደግሞ የ ናት። እቺ ሱ ናት። እቺ ስ ናት። ሶ ሲነበብ ኢየሱስ ነው የሚለው ኢየሱስ። ቀጣይ እቺ ክ ናት። እቺ ር ናት። እቺ ስ ናት።
እችኛዋ ደግሞ ቶ ናት። እቺ ስ ናት። ክርስቶስ ነው የሚለው። ኦኬ ኢየሱስ። ኢ ማለት እቺ ናት። ዬ ማለት ደግሞ ኖርማል። እቺ ደግሞ ሱ ናት። ሳሱ። እቺ ደግሞ ስ ናት። ሶ ኢየሱስ። ቀጣይ እቺ ክ ናት። እቺ ረ ናት። እቺ ስ ናት። እቺ ቶ ናት። እቺ ስ ናት። ክርስቶስ ክርስቶስ። ቀጣይ እቺ እ ናት። እቺ ር ናት። እቺ ሱ ናት። እቺ ጌ ናት። እቺ ታ ናት። ጌታ። ኦኬ ኢየሱስ ክርስቶስ እርሱ ጌታ ነው ነው ነው። ኢየሱስ ክርስቶስ እርሱ ጌታ ነው። ኦኬ ኢየሱስ ክርስቶስ እርሱ ጌታ ነው። እ ናት። እችኛዋ እ ናት። እች ር ናት። እች ደግሞ ሱ ናት። ሳሱ ሱ ናት። ኦኬ ኦኬ እችኛዋ ሱ እችስ ኢየሱስ። እች ክ ናት። ክ ናት። በደንብ ያዋት ክ ናት። ጻፉት ደብተራችሁ ጋር። እች ክ ናት። እች ር ናት። እች ስ ናት። እች ቶ ናት። እች ደግሞ ስ ናት። ሶ ምን ይላል? ክርስቶስ ይላል። ክርስቶስ ኢየሱስ ክርስቶስ ክርስቶስ ክርስቶስ። ቀጣይ እች እ ናት። እች ደግሞ ር ናት። እች ደግሞ ሱ ናት። እርሱ ነው የሚለው እርሱ። ቀጣይ እች ማናት? ጌ ናት። እች ታ ናት። ጌታ ጌታ። ቀጣይ እች ነው ጌታ ነው። ኢየሱስ ክርስቶስ እርሱ ጌታ ነው ይላል። ኢየሱስ ክርስቶስ እርሱ ጌታ ነው። ቀጣይ እቺ እ ናት። እቺ ግ ናት። እቺ ዚ ናት። እቺ አ ናት። እቺ ብ ከዛ እቺ ሄ ናት። እቺ ር ናት። እግዚአብሔር። ኦኬ እግዚአብሔር። እቺ መ ናት። እቺ ጠ ናት። እቺ ጊ ናት። እቺ ያ ናት። እቺ ቺ ን ና እግዚአብሔር መጠጊያችንና ነው የሚለው። እግዚአብሔር መጠጊያችንና። ኦኬ መጠጊያችንና ኃይላችን ኃይላችን ኃይላችን። እቺ ሀ ናት። እቺ ፊደል ሀ ናት። ብዙዎቻችሁ እቺ ፊደል ግር ትላችኋለች። ሀ ናት። ኦኬ እቺ ይ ናት። እቺ ደግሞ ይ ናት። እቺ ላ ናት። እቺ ቺ ናት። እቺ ደግሞ ን ናት። ኃይላችን ነው የሚለው ኃይላችን። ከዛ እ ናት። እቺ ከዛ ው ከዛ እቺ ነ ናት። ከዛ እቺ ተ ናት። እቺ ኛ ናት። እውነተኛ ይላል። እውነተኛ እውነተኛ ነው። አልድገምላችሁ። እግዚአብሔር መጠጊያችንና 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 ኃይላችን ኃይላችን እውነተኛ 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 ነው ነው። እግዚአብሔር መጠጊያችንና ኃይላችን እውነተኛ ነው። እግዚአብሔር መጠጊያችንና ኃይላችን እውነተኛ ነው ነው የሚለው። ቀጣይ እቺ ሳ ናት። እቺ ደግሞ ታ ናት። እቺ ቋ ከዛች ር እዛች ጡ። ሳታቋርጡ 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 ሳታቋርጡ። ቀጣይ እቺ ሁ ናት። እቺ ል ናት። እቺ ጊ ናት። እቺ ዜ ናት። ሁልጊዜ ሁልጊዜ ወደ ላይ። እቺ ወ ናት። እቺ ደ ናት። እቺ ላ ናት። እቺ ደግሞ ይ ናት። ወደ ላይ። እቺ ጸ ናት። እቺ ል ናት። እቺ ዩ ናት። ጸልዩ ጸልዩ ነው የሚለው። ሳታቋርጡ ሳታቋርጡ ሁልጊዜ ሁልጊዜ ወደ ላይ ጸልዩ ጸልዩ። ሳታቋርጡ ሁልጊዜ ወደ ላ ናት። እቺ ላ ናት። ለሉሊላ
ላ ናት። እቺ ደግሞ ይ ናት። ላይ ነው የሚለው። ከዛ እቺ ጸ ናት። እቺ ል እቺ ደግሞ ል ናት። እቺ በግራ በኩል በስተ ውስጥ ቀለበት ካላት ል ናት። የለ ስድስተኛ ዘር ማለት ናት። ለሉ ሊ ላ ሌ ል ል ናት። በደንብ ይዋት ል ናት። እችኛዋ ደግሞ ኖርማል ቀለበት የዩ ሁለተኛዋ ዩ ናት። ጻልዩ ሶች ሳናት ከዛች ታናት እችኛዋ ደግሞ ቋ ናት። እቺ ር ናት። እቺ ጡ ናት። ሳታቋርጡ ሁልጊዜ ሁልጊዜ ወደ ላይ ጸልዩ። ሳታቋርጡ ሁልጊዜ ወደ ላይ ጸልዩ። ቀጣይ እቺ በ ናት። እቺ ጌ ናት። እቺ ታ ናት። በጌታ ደስ ይበላችሁ ይበላችሁ። ኦኬ በጌታ እቺ በ ናት። እቺ ጌ ናት። እቺ ታ ናት። በጌታ በጌታ እቺ ደ ናት። እቺ ስ ናት። ደስ ከዛ እቺ ይበላችሁ ይበላችሁ። እቺ ሁ ናት። እቺ ል ናት። እቺ ጊ ናት። እቺ ዜ ናት። እቺ ም ናት። ሁልጊዜም ሁልጊዜም በጌታ ደስ ይበላችሁ። ሁልጊዜም ሁልጊዜም በጌታ ደስ ይበላችሁ ሁልጊዜም ይላል። ኦኬ በጌታ ደስ ይበላችሁ ሁልጊዜም። በደንብ አንብቡ፣ በደንብ አንብቡ፣ በደንብ ጻፉ፣ ተረጋጉ። ይገባችኋል፣ ግልጽ ነው። ደውሉ። በጌታ ኦኬ። እችኛዋ በናት የመጀመሪያ፣ እችኛዋ ደግሞ ጌ ናት። ገጉ ጊ ጋ ጌ አምስተኛዋ ማለት ነው። የገዘር ጌ ናት የቀለበቷ። ከዛችኛዋ ደግሞ ታ ናት። ሶ በጌታ ነው የሚለው። በጌታ ደስ ደስ ይበላችሁ ይበላችሁ ሁልጊዜም። በጌታ ደስ ይበላችሁ ሁልጊዜም። አሜን አሜን በሉ። ኦኬ ቀጣይ እቺ እ ናት። እቺ ው ከዛ ነ ከዛ ት ከዛ ም እውነትም ነው የሚለው። እውነትም ነፃ እቺ ነ ናት። ከዛ ደግሞ እቺኛዋ ጻ ናት። ጻ የጸ አራተኛ ዘር ጻ ናት። እውነትም ነፃ እቺ ያ ናት። እቺ ወ ናት። እቺ ጣ ናት። እቺ ደግሞ ች ናት። እቺ ደግሞ ኋ ናት። እቺ ደግሞ ል ያወጣችኋል ያወጣችኋል። ከዛች በ ከዛ እ ከዛች ር ከዛች ግ ከዛ ደግሞ ች ጥ ናት። እውነትም ነፃ ያወጣችኋል። በእርግጥ በእርግጥ እውነትም ነፃ ያወጣችኋል በእርግጥ ይላል። ቀጣይ እቺ ባ ናት። እቺ ል ናት። እቺ ደግሞ ን ናት። እቺ ጀ እቺ ራ እቺ ህ እቺ ን ባልንጀራህን እንደ እንደ ራስህ ራስህ አድርገህ 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 ውደድ ነው የሚለው። ኦኬ ባልንጀራህን እንደ ራስህ አድርገህ ውደድ ውደድ ውደድ። ባልንጀራህን እንደ ራስህ አድርገህ ውደድ። እቺ ው ናት። እቺ ደ ናት። እቺ ደግሞ ድ ናት። ውደድ ይላል። ገባችሁ? በደንብ አንብቡት። እቺ ባ ናት። እቺ ል ናት። እቺ ን ናት። እቺ ጀ ናት። እቺ ራ ናት። እቺ ደግሞ ህ ናት። ከዛ ን ሲነበብ ባልንጀራህን ባልንጀራህን ይላል። እ ናት። ከዛች ን እንደ ከዛ እቺ እ ናት። እቺ ን እቺኛዋ ደ እንደ ማለት ነው። ከዛ ራ ስህ ራስህ አድርገህ አድርገህ ውደድ ነው የሚለው። ውደድ ባልንጀራህን እንደ ራስህ አድርገህ ውደድ ይላል። ቀጣይ እቺ በ ናት። እቺ ደግሞ እ ናት። እቺ ም ናት። እቺ ነ ናት። እቺ ት ናት። በእምነት በእምነት እንመላለሳለን ይላል። በእምነት እንመላለሳለን። በማየት ግን
አይደለም ይላል። ኦኬ በእምነት እንመላለሳለን በማየት ግን አይደለም። ኦኬ በእምነት እንመላለሳለን 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 ነው የሚለው። በማየት ግን አይደለም። በእምነት እንመላለሳለን በማየት ግን አይደለም። ግን አይደለም እች አ ናት እችኛዋ ይ ናት እች ደ ናት እች ለ ናት እች ም ናት እች እና እች እንዳይመሳሰሉባችሁ እችኛዋ ይ ናት እች እግሯ ወደ ውስጥ ገባ ያለች ናት አንዷ የደ እግሮቿ ሁለቱም ቀጥ ያሉ ናቸው። ሶ አይደለም ነው የሚለው። ሙሉ ምን ይላል ሲነበብ? በእምነት እንመላለሳለን በማየት ግን አይደለም ይላል። ሶ የዛሬው ቪዲዮ ይህንን ይመስል ነበረ ተማሪዎቻችን። እስካሁን ታግዛችሁ ስላዳመጣችሁን በጣም እንወዳችኋለን። ፈጣሪ ያክብራችሁ፣ የምታስቡበት ቦታ ያድርሳችሁ። ደውሉልን፣ ተማሩ፣ ተለወጡ። እናመሰግናለን። በቀጣይ እስከምንገናኝ ፒስ አውት።